ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቼ በዛሬው ፒያሳ በህዝብ ተጥለቅልቋል። የመጫወቻ ቦታዎች እንዲሁም ደግሞ ለህዝብ ይፋ የሆኑ የተለያዩ ቦታዎች አሉ። በዚህ ቪዲዮ የማስጎበኛችሁ ይሆናል። እስከመጨረሻው መከታተላችሁ እንዳዘነጉ። እንደምትመለከቱት ፊት ለፊት ላይ የህፃናት ሚኒ ሲቲ ነው። የህፃናት መጫወቻ ከተማ ነው። ትንሿ ከተማ ተብላለች። በጣም ብዙ አይነት መጫወቻዎች አሉ። የህፃናት ትራምፖሊን አለ፣ መንሸራተቻ እንዲሁም ደግሞ የተለያዩ ሰርከስ የሚሰሩበት እንዲሁም ደግሞ የተጠላለፉ የሚሄዱበት ሰለም የሚሉበት አይነት ማለት ነው። እንዲሁም መሮጫ ትራኮች፣ የሳይክል ትራኮች በጣም ነው የሚያምረው። ወንዙም በጣም ጸድቷል። እንደምትመለከቱት ፒያሳ ተቀይራለች ማለት ነው። ከፒያሳ ቁማችሁ ሁሉንም ቤተ መንግስቱንም ታያላችሁ። እስከ እንጦጦ ድረስ ያለውን የመዝናኛ ወንዝ ዳር ማየት ትችላላችሁ ማለት ነው። ከፍ ያለ ቦታ ላይ ከሆነ እና በጣም ነው የሚስበው። እና ይሄን ቪዲዮ ስሰራላችሁ ህፃናቶች እዚህ ፕሮግራም ላይ መመረቂያቸውን እየሰሩ ነው። ስለዚህ እናንተም ትምህርት ቤት ያላችሁ ህፃናቶች እዚህ ቦታ ላይ መጥተው መመረቂያቸውን ወይም ደግሞ ግራጁዌሽናቸውን እዚህ ቢያከብሩ ህፃናቶች ደስ ይላቸዋል። ቦታውም ደግሞ ለእንደዚህ አይነት ነገር ስለተዘጋጀ በጣም ምርጥ ነው። ይሄን ይመስላል ማለት ነው። የዛሬ ቪዲዮ ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። በተለያዩ አዳዲስ መረጃዎች የሚመጣላችሁ ይሆናል። እንዲሁም ደግሞ ከፒያሳ ዘለግ ብለን ስንሄድ ፒኮኳን ተኝታ እናገኛታለን ማለት ነው። ፒኮኳ የወንዙ ዳር ላይ ተኝታለች። እንደምትመለከቱት በጣም ውብ ነው። የእውነት ነው የሚመስለው ከሩቅ ስታዩት። ወንዙም ፏፏቴ ያምራል። እንደምትመለከቱት በጣም ውብ ነው የተሰራውና ቪዲዮውን ላይክ አድርጉልኝ። የተለያዩ ቪዲዮ እንሰራላችሁ ይሆናል። ባይ ባይ። ቻው። በኔ እስከ ቪዲዮ መጨረሻ መመልከታችሁን እንዳትዘነጉ።